ወቅታዊና የዘመነ የመሬት መረጃ ስርዓት በመዘርጋት የመሬት ሀብት በአግባቡ ጥቅም ላይ እንዲውል ለማድረግ በትኩረት ሊሰራ እንደሚገባ የስልጤ ወረዳ የመንግስት ዋና ተጠሪ አቶ ካሚል ከድር ተናገሩ። እንደምን ዋላችሁ። ዕለተ እሁድ ሰኔ 8 2017 የስልጤ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በስልጤ ወረዳ ግብርና ጽህፈት ቤት የመሬት አስተዳደርና አጠቃቀም በአዲሱ የገጠር መሬት አዋጅ ቁጥር 32/2016 ላይ ለቀበሌ እና ለወረዳ ባለድርሻ አካላት የተዘጋጀ ስልጠና ተሰጥቷል። የግንዛቤ ማስጨበጫ መድረኩ ዋነኛ ዓላማ የገጠር መሬት ይዞታ ማረጋገጫን በመጠቀም የአርሶ አደሩን የኢኮኖሚ አማራጭ ማስፋት በሚቻልባቸው ጉዳዮች ዙሪያ ከአበዳሪ ተቋማትና ከባለድርሻ አካላት ጋር ተቀራርቦ መስራት ያለመ እንደሆነ ተጠቁሟል። በስልጠና መድረኩ የገጠር መሬት መረጃን ወቅታዊ ለማድረግ የተዘጋጀ ሰነድ በወረዳው ግብርና ጽህፈት ቤት ምክትል ኃላፊና የመሬት አስተዳደርና አጠቃቀም ዘርፍ ኃላፊ በአቶ ኑሪድን ሰቦና በዘርፉ ባለሙያዎች ቀርቦ ሰፋ ያለ ማብራሪያ ተደርጎበታል። በስልጠና መድረኩ የተገኙት በብልጽግና ፓርቲ የስልጤ ወረዳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ካሚል ከድር አርሶ አደሩ የመሬት ላይ ያለውን አጠቃቀም ጉድለት በማረም ተጠቃሚነቱን ለማረጋገጥ በሚደረገው ርብርብ በየደረጃው ያለው አመራር ባለሙያ በቅንጅት መስራት ይጠበቅበታል ብለዋል። አቶ ካሚል አያይዘውም የዘርፉ አመራርና ሁሉም ባለድርሻ አካላት የመሬት እንክብካቤ ተግባራትን በመለየትና በመተግበር በመሬት ላይ ጉዳት የሚያስከትሉ ጎጂ አጠቃቀሞችን ለመለየትና ለመቆጣጠር ስልጠናው ጉልህ ሚና እንደሚኖረው ገልጸዋል። አርሶ አደሩን የኢኮኖሚ አማራጭ በማስፋት ከአበዳሪ ተቋማት ጋር በቅንጅት መስራት እንደሚገባ የጠቆሙት አቶ ካሚል ከመሬት ጋር በተያያዘ የሚነሱ የመልካም አስተዳደር ችግሮችን አፋጣኝ ምላሽ ማግኘት እንዲችሉ የመሬት አጠቃቀም ስርዓትን ማዘመን ሁነኛ መፍትሄ መሆኑን የስልጤ ዞን ግብርና መምሪያ ምክትል ኃላፊና የገጠር መሬት አስተዳደር አጠቃቀም ዘርፍ ኃላፊ አቶ ሸምሲ ረዲ በበኩላቸው አዋጁ አርሶ አደሮች በመሬት የመጠቀም መብታቸውን በማስያዝ ከፋይናንስ ተቋማት ብድር የሚፈቅድ ነው ብለዋል። መሬት ሀብት ሊሆን የሚችለው በአግባቡ መጠቀም ሲቻል ነው ያሉት አቶ ሸምሲ መንግስት የፈጠረውን ምቹ ሁኔታ በመጠቀም የአርሶ አደሩን ሕይወት ለመቀየር እድል እንዳለው በመግለጽ ከዚህ ቀደም በሕገ ወጥ መንገድ ይካሄድ የነበረውን የገጠር መሬት ኪራይ ከአዲሱ የመሬት አዋጅ ጋር ሊታረቅ የሚችል አኳኋን ወደ ሕጋዊ መንገድ ማምጣት እንደሚገባ ጠቁመው የወረዳው ምክትል አስተዳዳሪና ግብርና ጽህፈት ቤት ኃላፊ አቶ አብደላ መሐመድ ዘላቂና አስተማማኝ የመሬት አስተዳደርና አጠቃቀም ስርዓት በመዘርጋት የመሬት ሀብት በአግባቡ ጥቅም ላይ እንዲውል ለማድረግ ጽህፈት ቤታቸው ከባለድርሻ አካላት ጋር ትኩረት ሰጥቶ እንደሚሰራ አብራርተዋል። ወረዳው ባቋቋመው ግብረ ኃይል የተጀመረውን የወል መሬት የማስመለስ ስራ ሳይንጠባጠብ ወደ ካርታ በማስገባት ዳግመኛ እንዳይወረር የድጋፍና ክትትል ስራውን በቁርጠኝነት መስራት እንደሚገባ አቶ አብደላ ጨምረው ገልጸዋል። በዘርፉ ለተጣለው ግብ ስኬታማነት ተቋሙ ከባለድርሻ አካላት ጋር በቅርበትና በተናበበ መልኩ ከመቼውም ጊዜ በላይ በቅንጅት እንደሚሰራም ነው የተናገሩት። የወረዳው ግብርና ጽህፈት ቤት ምክትል ኃላፊና የመሬት አስተዳደርና አጠቃቀም ዘርፍ ኃላፊ አቶ ኑሪድን ሰቦ በበኩላቸው የገጠር መሬት አያያዝን ማዘመን ወይም ዲጂታላይዝ ማድረግ ያስፈልጋል ያሉ ሲሆን የገጠር መሬት አጠቃቀምና የማስተላለፍ ህጋዊ አሰራርን ላይ የዘርፉ ኮሚቴዎች በቅንጅት ሊሰሩ ይገባል ብለዋል። መሬት ለታለመለት ዓላማ በአግባቡ እንዲተላለፍ ከወረራ የተመለሱ የወል መሬቶችን ዳግመኛ እንዳይወረሩ የወረዳ እና የቀበሌ ባለድርሻ አካላት በባለቤትነት ስሜት ሊሰሩ እንደሚገባም ገልጸዋል።
አርሶ አደሩ ይዞታውን በመጠቀም የብድር አገልግሎት እንዲያገኝና ሕጋዊ ማዕቀፍን በተከተለ ውል መሰረት የመሬት ክራይ አገልግሎት ስምምነት ሊኖር እንደሚገባም አቶ ኑሪ አመላክተዋል። ጽሕፈት ቤቱ በአፈጻጸም በድጋፍና ክትትል መነሻ እንዲሁም ከወረዳ የሥራ ኃላፊዎች የተለያዩ ሐሳቦችን በማንሳት በነበሩ ጥንካሬዎችና ጉድለቶች ዙሪያ ሰፋ ያለ ውይይት በማድረግ ፕሮግራሙ ተቋጭቷል።